ሰላም ውድ ተመልካቾቻችን፣ በዛሬው የሪል ስቴት ዳሰሳችን በውስጥ መስመር ከናንተ በተደጋጋሚ ከሚቀርቡልን ጥያቄዎች ላይ ተመስርተን አንዳንድ ነገሮችን ለመመለስ እንሞክራለን። የመጀመሪያው ሙሉ ለሙሉ ተገንብቶ የተጠናቀቀ ወይስ በግንባታ ላይ ያለ ቤት መግዛት ይሻላል የሚለው ነው። የዚህ ጥያቄ መልሱ በጣም ቀላል ነው። እጃችሁ ላይ በቂ ገንዘብ ካለ ልባችሁ ያረፈበትን ሙሉ ለሙሉ ተገንብቶ የተጠናቀቀ ቤት መግዛት የተሻለ ሐሳብ ነው የሚሆነው። ግን እዚህ ጋር ደግሞ ተገንብቶ የተጠናቀቀውን ቤት ከማን ብትገዙ ይሻላል የሚለው ጥያቄ ሊነሳ ይችላል። ቀጥታ ከሪል ስቴት አልሚው የምትገዙ ከሆነ በተመጣጣኝ ዋጋ ቤቱን ማግኘት ትችላላችሁ። ግን ቤት ገዝተው መልሰው ከሚሸጡ ሰዎች ላይ ከሆነ ደግሞ የቤቱ ባለቤቶች በፊት ከገዙበት ዋጋ ጨመር አድርገው ስለሚሸጡ እናንተም ቤቱን ለመግዛት ከፍ ያለ ብር መክፈል ይጠበቅባቸዋል ማለት ነው። አስተውላችሁ ከሆነ ሙሉ ለሙሉ ተገንብቶ የተጠናቀቀ ቤት ቀጥታ ከሪል ስቴት አልሚው ማግኘት ከባድ ነው የሚሆንባችሁ። ምክንያቱም አብዛኞቹ የሪል ስቴት አልሚዎች በተለይ መሃል ከተማ ላይ ቤቶችን የሚገነቡት ሽያጫቸውን የሚጀምሩት ገና የቤቶቹ ግንባታ እንደተጀመረ ነው። በዚህም ምክንያት ቤቱ ተገንብቶ ሲያልቅ ለእናንተ የሚደርሳችሁ ቀድሞ ከገዙ ደንበኞች የተረፉት ቤቶች ይሆናሉ ማለት ነው። ይህ ደግሞ ቤቱን ወዳችሁት እናንተ በምትፈልጉት ወለል ላይ እንዳታገኙ ያደርጋችኋል። በተቃራኒው ግንባታው በተጀመረበት ጊዜ የሚገዙ ደንበኞች ብዙ ጥቅሞችን የማግኘት እድል ይኖራቸዋል። ለምሳሌ የፈለጉትን ቤት ወለል የማማረጥ፣ በማስታወቂያ ዋጋ ማለትም በቅናሽ ዋጋ የመግዛት እንዲሁም የቤቱን ዋጋ ሙሉ ለሙሉ በአንድ ጊዜ መክፈል ሳይጠበቅባቸው በተለያዩ ዙሮች በግንባታው ደረጃ ላይ ተመስርተው የመክፈል እድሉ ይኖራቸዋል ማለት ነው። በመጨረሻም ቃል በተገባላቸው የመረከቢያ ቀን ቤታቸውን ተረክበው ቢያሻቸው ለራሳቸው መኖሪያ፣ ለኢንቨስትመንትም ከሆነ ደግሞ በማከራየት ወይም በፊት ከገዙበት ዋጋ ላይ ጨምረው መልሰው በመሸጥ ዳጎስ ያለ ትርፍ ለማግኘት ያስችላቸዋል ማለት ነው። ግንባታው እየተጀመረ ያለን ቤት መግዛት ከላይ እንደጠቀስናቸው ብዙ ጥቅሞች ቢኖሩትም ደንበኞች ከየትኛው የሪል ስቴት አልሚ መግዛት እንዳለባቸው ለመወሰን ሲከብዳቸው ይስተዋላል። ምክንያቱም ኢትዮጵያ ውስጥ የሪል ስቴት አልሚዎች ቃል በገቡበት ቀን የማስረከብ ችግር ስለሚታይባቸው ነው። አረ እንደውም የሰበሰቡትን ገንዘብ ይዘው የሚሰወሩም አሉ። ለዚህም እንደ መፍትሄ ብለን የምናስቀምጥላችሁ ነገር አለ። እርስዎ በየትኛውም አካባቢ ለኢንቨስትመንትም ይሁን ለግል መኖሪያ ቤት ለመግዛት ካሰቡ የመጀመሪያ ስራዎት መሆን ያለበት የሪል ስቴት አልሚውን ጀርባ ማጥናት ነው። ለምሳሌ አልሚው ድርጅት ተያያዥ እህት ኩባንያዎች እንዳሉት ማጣራት። ይህን ማድረገው ምን ያህል የፋይናንስ አቅም እንዳለው ለማወቅና በቀላሉ ድርጅቱ ገንዘቡን ይዞ ሊሰወር እንደማይችል ማስተማመኛ ይሆኖታል። ሌላው ደግሞ ድርጅቱ ከዚህ በፊት ሪል ስቴት ላይ ተሳትፎ ከነበረ ቤቶቹን በጥራት መገንባቱንና ቃል በገባበት ቀን መሰረት ለደንበኞቹ ማስረከቡን ማወቅ ይኖርቦታል። በተጨማሪም ቀድሞ ከነበሩት ደንበኞች ስለ ድርጅቱ ያላቸውን አስተያየቶችና ምስክርነታቸውን መሰብሰብ ትልቅ ሚናን ይጫወታል። እኛም ከላይ የጠቀስናቸውን ማጣሪያዎች የሚያሟላ ስለ አንድ የሪል ስቴት አልሚ ድርጅት የሚያሳይ አንድ ቪዲዮ መጨረሻ ላይ አስቀምጠንልዎታል። እርሶም ቪዲዮውን በማየት የግል ውሳኔውን ይወስኑ። ዛሬን ዛሬ ላይ መጠቀም ብልህነት ብቻ ሳይሆን ትልቅነትም ጭምር ነው። ቻናላችንን ላይክ፣ ሰብስክራይብ እና ለወዳጅ ዘመዶ ሼር ማድረግ እንዳይረሳ። እናመሰግናለን። መልካም ጊዜ።